አንዳንዴ ተፈጥሮ ዝም ብላ አትቀመጥም። ውበቷን፣ ትዕግስቷንና ግርማ ሞገሷን በአንድ ላይ አቀናይታ ሕያው የሆነ ስብዕና ትሰጠዋለች። ወላይታን ሳስባት ዝም ብላ የምትታይ መሬት አትመስለኝም። እሷ ልክ እንደ አንዲት ቆንጆ አስተዋይና ኩሩ ሴት ናት። ግነት የሌለባት በተፈጥሮ ስጦታ ብቻ የደመቀች እውነተኛ የውበት ማማ። የዳሞታን ተራራ ተመልከቱት። እሱ እኮ የዚች ውብ ምድር አክሊል ነው። ልክ አንዲት ንግሥት በክብር ቆማ አካባቢዋን በደግነት እንደምትጠብቅ ዳሞታ የወላይታን ሰማይ ተንተርሶ በጭጋግና በአረንጓዴ ካባ ተሸፍኖ በግርማ ሞገስ ይቆማል። ያለምንም ሰው ሰራሽ ጌጣጌጥ በተፈጥሯዊው ጥንካሬ ውበቷ የምትተማመን ሴት የዳሞታ ያህል ልብ ትገዛለች። ወደ ታች ቁልቁል ስንወርድ ደግሞ የአባያ ሐይቅና ታላቁ የኦሞ ወንዝ ይዘረጋሉ። ይሄ የውሃ ሀብት የዚች ምድር የልብ ትርታ ነው። እሷ እንደ ኩል ጠቆር ያሉና ታሪክን የሚተርኩ አይኖች አሏት። በአባያ ሐይቅ ላይ የሚንጸባረቀው የፀሐይ ብርሃን በአይኖቿ ውስጥ የሚታየውን ተስፋና ብርሃን ያስታውሰናል። እንደ ኦሞ ወንዝ ፍሰት ደግሞ ሕይወትን የምታለመልም ለዙሪያዋ ሁሉ ፍቅርንና ሰላምን የምታፈስ ደግና ርኅሩህ እናት ያደርጋታል። ልብሷ በሰው እጅ የተሰፋ አይደለም። በየደጃፉ የለመለሙት የእንሰት ተክሎች፣ በንፋስ የሚዘዋዘቡት የኮረብታ ሳሮች የወላይታ ተፈጥሮ ቀሚሶቿ ናቸው። ሁልጊዜ አረንጓዴ፣ ሁልጊዜ የምታምር። በተራሮቿ መሃል የሚታዩት ባህላዊ ክብ ጎጆቿ ደግሞ የትህትናዋና የእንግዳ ተቀባይነቷ መገለጫዎች ናቸው። እሷ ጋር ውሸት የለም። እሷ ጋር ግነት የለም። ያላት ውበት ሁሉ ከነፍሷ የመነጨ እውነተኛ ስጦታ ነው። ወላይታ የሺህ ዓመት ታሪክና የባህሎች እልፍኝ ናት። በዚህ ታላቅ ምድር በደቡባዊው ክፍል አረንጓዴ ምንጣፍ የለበሱት ውብ ኮረብታዎች መሃል አንድ አስደናቂ ሕዝብ ይኖራል። ታታሪነቱ ሕይወቱን የገነባለት፣ አንድነቱ ለዓለም ምሳሌ የሆነለት፣ እናም የነፍሱን ደስታ በዓለም አቀፍ መድረክ ላይ በደመቀ ውዝዋዜ የመሰከረ ሕዝብ ነው። ይህ ሕዝብ ጥንታዊውና ታሪካዊው የወላይታ ሕዝብ ነው። ዛሬ ወደዚህ ስልጡን ሕዝብ ማህበረሰብ ታሪክና ባህል በጥልቅ እንጓዛለን። የወላይታ ሕዝብ ሕይወት ከተፈጥሮ ጋር የተቆራኘ ነው። ከአፈር ጋር ታግለው ምድርን አርሰው በላባቸው እውነትን የሚያመርቱ የታታሪነት ተምሳሌቶች ናቸው። የኑሯቸው ምሰሶ የሆነው እንሰትና ቦይና ዙሪያ ውብ ማህበረሰባዊ ሕይወትን ገንብተዋል። እስቲ ወደ መንደሮቻቸው ዝለቁ። ተኩላ የሚባሉትን የሳር ክዳን ክብ ቤቶች ተመልከቱ። አሰራራቸው ጥበብ፣ ግቢያቸው ግን ንጽህና ነው። ይህ ንጽህና የአካባቢ ብቻ አይደለም፣ የማህበረሰቡ የስልጣኔና የንጹህ ማንነት መገለጫ እንጂ። እዚህ ምድር ላይ እንግዳ የእግዚአብሔር ስጦታ ነው። በሮትን አንኳኩተው ከገቡ ፍቅርን ተጎናጽፈው በክብር ተይዘው ከቅቤና ከተመረጡ ቅጠላ ቅጠሎች የተዘጋጀውን ባህላዊውን ጫጮ ሳይቀምሱ በፍጹም አይሸኙ። የወላይታ ማህበረሰብ መዋቅር የቆየና የጸና የፍትህ ሥርዓት አለው። ማላና ዶጎላ በሚሉ ዋና ዋና መዋቅሮች የተገነባው ይህ ማህበረሰብ የራሱ የሆነ ቃላቸው እንደ ሕግ የሚከበርላቸው የሀገር ሽማግሌዎች ወይም ጉዶ አሉት። እነሱ ዘንድ ሰላም ይፋረዳል፣ ግጭት በእርቅ ይደመደማል። ነገር ግን የወላይታን ሕዝብ ከምንም በላይ ሕያው የሚያደርገው አንድነቱ ነው። እነሱ ዘንድ እኔ የሚል ቃል ቦታ የለውም። ሁሉም ነገር እኛ ነው። ይህንን ጥልቅ መረዳዳት ደቦ ይሉታል። አንድ ሰው ብቻውን አይሰቃይም። እርሻ ሲታረስ ወጣቶችና ጎልማሶች በቡድን ይተማመናሉ። የሚገርመው ግን ጉልበት የሚጠይቀውን የእርሻ ሥራ እየዘፈኑ
እየጨፈሩና እየተሳሳቁ ማድረጋቸው ነው። በወላይታ ሥራ አድካሚ ሸክም ሳይሆን ህብረተሰብን የሚያደምቅበት የደስታ አደባባይ ነው። እናም ይህ ሁሉ ታታሪነት፣ ይህ ሁሉ አንድነትና ፍቅር በአንድ ትልቅ አደባባይ ላይ ይፈነዳል። በሙዚቃቸው የወላይታ ውዝዋዜ ወይም ወላይተቶ የሰውነት እንቅስቃሴ ብቻ አይደለም። ለእነሱ የማህበረሰቡ የነፍስ ቋንቋ ነው። ከፍተኛ ጉልበት፣ ፈጣን የወገብ የትከሻና የእግር ምት የሚጠይቀው ይህ ድንቅ ውዝዋዜ ሰውነት ካለበት ቦታ ስቅዝ አድርጎ የመሳብ ምስጢራዊ ኃይል አለው። ረጅሙ ባህላዊው ዋሽንት ዙምባራና ትልቁ ከበሮ ጋዜ አንድ ላይ ሲቀኙ የምድርን ስበት የሚረሳ አስገራሚ ድባብ ይፈጥራሉ። ይህ ጨዋታ የደስታ መገለጫ፣ የጀግንነት ወግ፣ የማንነታቸው ማህተም ነው። ታሪክ ሁልጊዜም ለጀግኖች ስፍራ አለው። ወደ ደቡብ ኢትዮጵያ ስንጓዝ ደግሞ በታሪኩ ወደር የሌለው እጅግ የተደራጀ የፖለቲካዊ መዋቅርና አስፈሪ ወታደራዊ ኃይል የነበረው አንድ መንግስት እናገኛለን። ይህ መንግስት የወላይታ መንግስት ነው። ብዙዎች የወላይታን ህዝብ በደግነቱና በውብ ባህሉ ቢያውቁትም ጥንት ግን ቀጠናውን ያንቀጠቀጠ ታላቅ ወታደራዊ ስልጣኔ ነበረው። ዛሬ ከጥንቱ ነገስታት አገዛዝ ጀምሮ አጼ ምኒልክን እስከተፈታተነው ታላቁ ጦርነትና እስካሁኑ ዘመን የፖለቲካ ጥንካሬ በጥልቀት እንከታተላለን። ቪዲዮዬን ሰብስክራይብ ማድረግ እንዳትረሱ። የወላይታ ጥንታዊ አገዛዝ በካዎ ወይም በንጉስ የሚመራ ፍጹም ንጉሳዊ ሥርዓት ነበረ። ነገር ግን ሥርዓቱን በንጉስ ፍላጎት ብቻ የሚነዳ አልነበረም። ሕግና ፍትህ በጥብቅ የሚከበርበት፣ የሀገር ሽማግሌዎች የሚመክሩበት ስልጡን መዋቅር ነበረው። የሚያስገርመው ግን ወታደራዊ ምህንድስናቸው ነው። የወላይታ ሕዝብ ግዛቱን ከውጭ ወራሪዎች ለመጠበቅ በድንበሩ ዙሪያ የኦታጋ ግንብ የሚባሉ ረጃጅም የድንጋይ መከላከያዎችና ጥልቅ ጉድጓዶች ገንብቶ ነበረ። ይህ አጥር የትኛውም የጠላት ፈረሰኛ በድንገት እንዳይገባ የሚከላከል የጥንቱን ዘመን አስደናቂ ወታደራዊ ስልት ነበረ። ወጣቶቹ ገና በለጋነታቸው ፈረሰኝነትና የጦር ጥበብን በግዴታ ይማሩ ነበረ። የወላይታ ሕዝብ ወታደራዊ ጥንካሬ በጉልህ የታየው በ19ኛው ክፍለ ዘመን መገባደጃ ላይ ነበር። በወቅቱ የነበሩት ታላቁ የወላይታ ንጉሥ ካዎ ጦና ጋጋ ግዛታቸውን ለአጼ ምኒልክ አሳልፈው ለመስጠት ፍቃደኛ አልነበሩም። ለነጻነቴ እዋጋለሁ አሉ። በ1894 ዓመተ ምህረት በአጼ ምኒልክ የሚመራው እጅግ ግዙፍና ዘመናዊው የጦር መሳሪያ የታጠቀው ሰራዊት ወደ ወላይታ ዘመተ። በተደረገው ጦርነት ግን ቀላል አልነበረም። የካዎ ጦና ሰራዊት በታላቅነት ጀግንነት ምሽጉን ይዞ ተከላከለ። ይህ ጦርነት ለአጼ ምኒልክ ሰራዊት እጅግ ፈታኝና ከፍተኛ መስዋዕትነትን የጠየቀ ነበር። በስተመጨረሻም የጦር መሳሪያ የበላይነት ወላይታ ድል ብትነሳም ሕዝቡ ለነጻነቱ ያሳየው ወደር የሌለ ጀግንነቱ ግን በታሪክ መዝገብ ላይ በወርቅ ቀለም የተጻፈ ነው። ከዚያ ታሪካዊ ጦርነት በኋላ ወላይታ በማዕከላዊው የኢትዮጵያ አስተዳደር ስር ገባ። ነገር ግን የወላይታ ሕዝብ የማንነትና የነጻነት መንፈስ መቼም ቢሆን አልጠፋም። በተለያዩ ዘመናት የራሱን ባህልና ቋንቋና የፖለቲካዊ መብት ለማስከበር ጠንካራ ትግሎችን አድርጓል። በተለይም በ1990ዎቹ መጀመሪያ ላይ የተነሳው የወጋጎዳ የቋንቋ ውህደት ተቃውሞ ሕዝቡ ለማንነቱ ያለውን አንድነት ለዓለም ያሳየበት ትልቅ ፖለቲካዊ ድል ነበረ። በዚያ ብቻ አላበቃም። በአንድ ወቅት የኢትዮጵያ ትልቁ ስልጣን ተቆጣጥረው ነበረ፣ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አማካኝነት። ዛሬም ቢሆን የወላይታ ሕዝብ የራሱን ዕድል በራሱ የመወሰን መብት ተጠቅሞ የኢትዮጵያ ፖለቲካ ውስጥ
ንቁና ጠንካራ ተሳታፊ ሆኖ ቀጥሏል። አዎ ወላይታ ማለት የዳሞታ ጥንካሬ፣ የኦሞ ርህራሄና የአረንጓዴው ምድር ፈገግታ ናት። ውበቷን ለማየት ሩቅ መሄድ አያስፈልግም። ልብን ከፍቶ መመልከት ብቻ ይበቃል። ይህችን ድንቅና እውነተኛ ምድር አንዴ ያያት ውበቷን ከልቡ ታትሞ ለዘላለም ይኖራል። በአጠቃላይ የወላይታ ታሪክ የነጻነት፣ የጽናትና የጀግንነት ታሪክ ነው። ጥንት በጀግኖቿ ፈረሰኞች ድንበሩን ያስከበረው ይህ ማህበረሰብ ዛሬ የማንነቱ ኩራት ቆሞ ይታያል። ዛሬ ከሰማችሁት ታሪክ የትኛው ይበልጡኑ አስገረማችሁ? ኮሜንት ላይ ጻፉልኝ። እንዲሁም የቻናላችን ቤተሰብ ለመሆን ሰብስክራይብ ያድርጉ። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ቻው።